መናገር ፈልጋለሁ። እግዚአብሔር ጊዜ ደርሷል አለኝ። የመገለጥ ዘመን ደርሷል አለኝ። በእግዚአብሔር ዘንድ ለእናንተ የተባለ ዘመን ሲመጣ እግዚአብሔር ለእናንተ ያዘጋጀው ዘመን ሲደርስ የቤተሰብ መርገም አይዛችሁ፣ ማጣት ጉስቁልና አይገድባችሁ፣ በሰፈራችሁ ያለ ሟርተኛ አያዘገያችሁ። እግዚአብሔር ተናገር ይለኛል። አትዘገዩም። ከዛሬ በኋላ መዘገየት አይሆንም ይለኛል። መሄድ ያልቻላችሁ ሰዎች፣ መውጣት ያልቻላችሁ ሰዎች፣ በሆነ ተጽዕኖ ስር የወደቃችሁ ሰዎች፣ ለመሄድ ትፈልጋላችሁ ግን መንገድ ያጣችሁ ሰዎች፣ መስራት ትፈልጋላችሁ፣ አእምሮ አላችሁ፣ ጤና አላችሁ ግን የሆነ ነገር የከለከላችሁ ሰዎች፣ እግዚአብሔር ሲናገር የናስ ደጅ ይሰበራል። እግዚአብሔር ሲናገር የብረት መወርወሪያ ይቆረጣል። እግዚአብሔር ሲናገር ነገሮች ካለመኖር ወደ መኖር ይመጣል። እግዚአብሔር አንድ ጊዜ ብቻ ተናገረኝ። እኔም ይህ ብቻ ኃይል የማን ኃይል የማን ለአክዓብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። በሰው ቃል አንደበቅም፣ በሰው ቃል አንገለጥም። ኤልያስ የተደበቀው በእግዚአብሔር ቃል ነው፣ የተገለጠውስ በእግዚአብሔር ቃል ነው። የእኛን ጉዳይ ኮንትሮል የሚያደርግ የእኛን ጉዳይ መክፈት መዝጋት የምችለው